መቁረጥ ምንም አይደለም እንደዚህ እንደ ሽንኩርት እየከረተፋችሁ አማራ ነው እያላችሁ እንደ ሽንኩርት እየከረተፋችሁ ማሳየት ይሄ በነፍጣችን የአማራን ህዝብ ትጥቅ ማስፈታት ኢትዮጵያን ማፍረስ ነው። የአማራን ህዝብ ትጥቅ ማስፈታት ኢትዮጵያን ማፍረስ ነው። ፋኖን ትጥቅ ማፍረስ ፋኖን ትጥቅ ማስፈታት አማራን ለማጥፋት ነው። ፋኖ ደማችን ነው ደማችን ነው። እስኪ ንገሩ ለአማራው ተስፋ ማን ነው? አይሰማኝም። ለአማራው ተስፋ ማን ነው? ለጉራጌ ተስፋ ማን ነው? ለጉራጌ ተስፋ ማን ነው? ለትግራይ ተስፋ ማን ነው? ለደቡብ ተስፋ ማን ነው? ለአዲስ አበባው ተስፋ ማን ነው? ለአዲስ አበባው ተስፋ ማን ነው? ለሶማሌው ተስፋ ማን ነው? ለኢትዮጵያ ተስፋ ማን ነው? አይሰማኝም። እስኪ በእናታችሁ ለኢትዮጵያ ተስፋ ማን ነው? በአማራ ህዝብ ሞት አንደራደርም። በአማራ ህዝብ ሞት ድርድር የለንም። ፍትህ በግፍ ለታሰሩ የአማራ ፖለቲከኞች ፍትህ በግፍ ለታሰሩ ለአማራ አክቲቪስቶች ፍትህ በግፍ ለታሰሩ ለአማራ ተወላጆች አንድ አማራ ለሁሉ አማራ አንድ አማራ ለሁሉ አማራ በአማራነቱ የማያምን በአማራነቱ የማያምን እሱ ኢትዮጵያዊ አይደለም። እየሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልከው፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጣል። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለውም። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው? ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆን? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያስያረጓታል። ዝም ስትል በደንብ ጨመድዷታል። ዝም ስትል ጎትተው ያስገው። ይሄ ነው እየሆነ ያለው። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረ። ወይም በኦሮሚያ ክልል መስተዳድር የፊንፊኔ ከተማ የሚለው እስኪነገር ነው እየጠበቅ ያለው። አዲስ አበባ ያሏት ተቋማት በሙሉ ትይዩ እንደውም ከዛ በላይ ሊሆን ይችላል። የኦሮሚያ ተቋማት አዲስ አበባ ውስጥ አሉ። ምንድን ይመስልሃል አላማው? እየተለማመድክ እንድትሄድ ነው። እየተለማመድክ ነው። አሁን አዲስ አበባ ውስጥ አዲስ አበባ ፖሊስ ብቻ ይመስላል እንዴ ሊሰማራ የሚችለው? የሆነ ነገር ቢከሰት የኦሮሚያ ክልልም ነው የሚሰማራው። አያገባህም ይላል የአዲስ አበባ ፖሊስ አይልም። ከዚህ በፊትም ታይቷል ብዙ ቦታዎች ላይ። እና እኔ የሚገርመኝ ምንድነው የኦሮሚያ አክቲቪስቶችና ፖለቲከኞች ለምን አሁን ያለውን መንግስት እንደሚቃወሙ ግን አይገባኝ። ለምን እነሱ ያነሷቸው የነበሩ ጥያቄዎች በሙሉ እየፈጸመ ያለ ቢኖር እንደ ዶክተር አብይ መንግስት መቼም ኖሮ አያውቅም። ቱ ዘ ማክሲመም ጥያቄዎቻቸውን እየመለሰ ያለ ከዶክተር አብይ የተሻለ መሪ ኖሯቸው አያውቅም። ለምን እንደሚቃወሙ አይገባኝም። ለምን እንደሚሻኮቱ ግራ ይገባኛል። እነሱ ሲያነሱት የነበረ ጥያቄ በሙሉ እየመለሱ ነው ያሉት። የሚፈልጉት ነገር በሙሉ እየተፈጸመ ነው ያለ። ከምኒልክ ታሪክ አሻራዎች ማጥፋት ጀምረ ነው ማወራው። ሌሎች ኢኮኖሚያዊና ፖለቲካዊ ጥቅሞቻቸው
መብታቸውን በዶክተር አብይ ልክ ያስከበረ መሪ ኖሮ አያውቅም። ለምን እንደሚቃወሟቸው ግራ ይገባኛል። አንዳንዶቹ ዝም ብለዋል፣ ገብቷቸው ይመስለኛል። አንዳንዶቹ ግን ስቲል እየተዋጓቸው እየተቃወሟቸው ነው። አልገባቸውም ማለት ነው ወይስ ከዚህ በላይ ይፈልጋሉ ነው የኔ ጥያቄ።